ሰላም የለም፣ ሰው እየተፍጃጃ ነው፣ ተው ተስተካከሉ ሲባሉ ዳኞች ኃያላን ምንድን ነበር የሚሉት? ሰላም ነው። ቤተ ክርስቲያን አካባቢ ሰላም የለም ብላችሁ የምትናገሩ ካህናት፣ መምህራን ተጠንቀቁ ይባላል። ሲመጣ ወዴት ይኬድ? ቀድሞ መስማት ይሻላል። አሁንም ቢሆን የምነግራችሁ ወያረምን በይንተ ጽዮን፣ ባለሥልጣን ደስ ይበለው ብለን የሌለውን ሰላም አንናገርም። ነገም ከነገ ወዲያም ሁከት ካለ ሁከቱን እናገራለን። ሕዝብ ደስ እንዲለው ብለንም ሕዝቡ ሰላም ናችሁ፣ ጥሩ ናችሁ፣ ታስቀድሳላችሁ፣ በዓል ታከብራላችሁ፣ ዋልድባን ትሳለማላችሁ፣ ላሊበላን ትሳለማላችሁ፣ ግሸን ትሳለማላችሁ፣ አክሱን ትሳለማላችሁ፣ ኢትዮጵያውያን ጻድቃን ናችሁ፣ መጽዋቾች ናችሁ፣ ደጋጎች ናችሁ አንላችሁም። ችንንም እንስተካከል። ተራራው ዝቅ ይበል፣ ትዕቢተኛው ዝቅ ይበል ራሱን። ሜዳ መሬትን የሚገፋው የለም ይላል መጽሐፈ ገነት። ተራራን ይንዱታል እንጂ ሜዳውን የሚንደው የለም፣ ቀድሞ ራሱ ዝቅ ብሏልና። ራሱን ዝቅ ያደረገ ሰው ዝቅ የሚያደርገው ሰው የለም። ራሱን ከፍ የሚያደርገው ሰው ግን ዝቅ የሚያደርገው ብዙ ነው። ለመንገድ አትመቸኝም እየተባለ ይቆፈራል፣ ይናዳል፣ ይደለደላል። ትዕቢተኛን ሰው አጥፊው ብዙ ነው። ትሑትን ሰው ግን ማን ይገፋዋል? ተራራው ዝቅ በል፣ ስርጉጥጉጡ ይምላ፣ ጉጻጉጹ ጎድጓዳው ይምላ። ሁላችን ጎደሎዎች ነን። በጸሎት ጎደሎ ነን፣ በጾም ጎደሎ ነን፣ በስግደት ጎደሎ ነን፣ አነጋገራችን ጎደሎ ነው፣ በትጋት ጎደሎ ነን። ሙላታችን እየተመለከትን ባጭሩ ከምንረካ ጉድለታችን እያየን ብንተጋ ይሻለናል።